እየጋገርን ነው። ሊጣችን ይሄን ይመስላል። እንግዲህ በስደት ሀገር ላይ ሆነን እንጀራ ለምንገዛ ሰዎች ቤታችን ውስጥ በዚህ መልኩ ብንሰራ አሪፍ ይሆናል ብዬ አስባለሁ። የተጋገረው ገና የመጀመሪያ እንጀራዬ ነው። ስለሌለኝ እኔ ጆክ ራሱ የለም መጋገሪያ። በዚህ መልኩ ነው የሚጋገረው ቤት ውስጥ። ማይወጣል ምርጥ እንጀራ ይሆናል። ከደና ረግበውና ያወጣሁትን ደግሞ ገና መጀመሪያ ስለሆነ ቆየት እያለ ሲወጣ አይኑ ይወጣል ማለት ነው። በዚህ መልኩ እየጋገራችሁ ብሉ ልጆቼ። ያው ብር ከወጪ ቁጠባ ብር ከማውጣት ይሻላል። የማሰፋበት ነገር ስለሌለኝ በዚህ መልኩ ነው የምጋግረው። እንደዚህ አድርጋችሁ ቀለል አድርጋችሁ መስራት ትችላላችሁ ቤት ውስጥ። አንደኛው ዱቄት በጣም አሪፍ ነው እና አንደኛው ዱቄት ስላደቀብኝ ቁጥር አንዱ ይሄ በሁለተኛው ዱቄት ነው። ትንሽ ማታ በጠበጥኩና አሳደርኩ ማለት ነው። ደግሞ ጠዋት ላይ ቀን ላይ አመሰርጌ ሊጡን አመሰርጌ ትንሽ ጨመርበት። ያወጣሁትም ይሄን ይመስላል። ብዙም አይነ የለውም ቀጠን አድርጌ ስላሰፋሁት ማለት ነው። እና ምርጥ ነው። እየሰራችሁ ብሉ። ውጭ ላይ ገዝታችሁ 5 ቀን 6 ቀን እያቆያችሁ ከምትበሉ ፍሪጅ ይሄንን ፍሬሽ ጋግራችሁ ቤት ውስጥ መብላት ይቻላል። እኔ ጾም ስለሆነ በጾም ወቅት ይሄንን ነው የምበላው። የሰኔ ጾም ስለሆነ ሁሉ ጊዜ እንትን አልለው ማለት ነው። እንጀራ አልገዛም። አቤት ማማሩ ከአይኔ ወጣው ትላላችሁ። በጣም አሪፍ እንጀራ ነው። ግን እንደ ሰሞኑ በጣም ቦግ ብሎ አይማልጣልኝ። ሰሞኑ ጋግረው በጣም አሪፍ ነው። ይሄን ይመስላል። እዚህ ጋር እያወጣሁ እዚህ ጋር ደግሞ ይጋገርባቸው። ከዛሬ ደግሞ አላማራልኝም ብዬ ነው ላላ በፊት በጣም ይጋግራሉ። በጣም አይኑን በጣም ቦግ ያለ ነው። ቸኩዬበት ነው ዛሬ ልጆቼ ሳይመጡ ቶሎ ቶሎ ልበል ብዬ ብዙም ደስ አይላቸውም። ሳሰፋ እንትን ስለሆነ በጭልፋ ስለሆነ የጀምረው ብጋግረው ለዛ ነው የማላሳያችሁ። አሁን በዚህ መልኩ ሊጤን አጠናቀቅኩ ማለት ነው። ጨረስኩ። መሰለ እንጀራ እየወጣልኝ ነው። ሲያምራችሁ ለአእምሮ ተማም ግግር እያደረጋችሁ ሁሉ ማርያም ምንም አያስቸግርም። እንደውም ዛሬ ትንሽ ነው። ጓደኛዬም ጾም ስለሆነ እሷ ጋር ይዣት ለሚሄደው ብቻ ነው ወጥ ሰርቼ አብሬ እንድበላ። በጾም ወቅት አብረን እንበላለን ከጓደኛዬ ጋር። እሷ ጋር ለመብላት ብዬ ነው ቶሎ ተጣድፌ የበጠበጥኩት። በጣም አሪፍ ነው። አብሮች ያሳሳድረው የሚሆነው ማለት ነው። እሷ እንጀራ ስለምትወዳ አብዝታ ይሄን ጋገርኩት። ዋይ በይ ሊጣችን አለቀ። የመጨረሻ እንጀራ ነው ይኸው። በዚህ መልኩ ተጠናቋል። በጾም ወቅታችሁ ብትሰሩ ጿሚ ለሆናችሁ በስደት ላይ ላላችሁ ወጣችሁን ስርት ታረጋላችሁ። አንዴ ምስራችሁ በ3 ቀን ለ2 ቀን የሚሆናችሁ ሰርታችሁ ፍሪጅ ቁጭ። 2 አይነት 1 አይነት ወጥ ሰርታችሁ 3 አይነት ሰርታችሁ ቁጭ ማድረግ ትችላላችሁ። እኔ እንደዛ ነው አብዛኛው የምጠቀመው። አንዴ ምስር እሰራለሁ፣
አንድ ክክ እሰራለሁ። በቃ ሁለት አይነት ሰርቼ ፍሪጄ ቁጭ ነው ለቀን በጾም ወቅት ይመቸኛል ስላችሁ ሰርቼ ፍሪጅ አደርጋለሁ። በቃ ጾም ሰዓት ሲደርስ እበላለሁ። አብዛኛውን ጓደኛዬ ቅርቤ ስለሆነች እሷ ትሰራ እሷ ጋር ይላሉ አንዳንዴ በፊት። አሁን ላይ ሁለት ስለሆኑ በርከት ብለን እንደዚህ ምሳም ስንበላ ብዙም ደስተኛ አይሆኑም ሰዎች እና አብዛኛው ቤቴ ስለምበላ ነው እንጂ እና ብዙ ጊዜ ጋግር ነበር እንጀራ። ብዙ ጊዜ ከውጭ አልገዛም እና ቤት ውስጥ እንደውም የውጭውን እና የቤቱን ሳሳያ የውጭውን የረሳው የቤቱን ጣዕሙ ራሱ አፌ ላይ ያለ ቤት ውስጥ የሚሰራው እና አምሳ ብር 60 ብር የመውጫ ከፍላችሁ ራቅ ያላችሁ ቦታ ካላችሁ ብዙ ነው። ስትገዙ 3 እንጀራ 4 እንጀራ ስትገዙ ግዴታ 40 ብር 30 ብር ነው የሚመጣላችሁ ታክሲ ብቻ ራሱ ማለት ነው። እንደዚህ ያው በዚህ መልኩ ጨረስኩ እንጀራዬን። ቀለል ያለች አለስ ሰርጌን የጋገርኩት እና ይኸው በዚህ መልኩ አልቆልኛል። ተመስገን ነው። እንጀራ አይናፍቃችሁም? ቤት ውስጥ በቀላል ነገር በካሜራ በጥበጥ አድርጋችሁ ትንሽ ማታ አሳድራችሁ ጠዋት ደግሞ ስትነሱ ወይም በምትሰሩበት ምግብ በምትጀምሩበት ወቅት ዱቄታችሁን አመስ አድርጋችሁ ትንሽ ቀዝቀዝኔት ወዲያው ነው የማጣድፈው። ትንሽ አመስ አደርጋለሁ። ሞቅ ሲልልኝ ወጥ አድርጌ ፍሬዘር ቁጭ አደረገውና ቀዝቀዝ ሲልልኝ ከዚህኛው ማታ ያደረኩትን ማታ የበጠበጥኩትን ውሃ ቅሩ ሲያድር ውሃውን ከላው ሊያጠልን ነው። ሊጡ ቂጡ ስር ይቀራል። ያጠለልኩትን ውሃ ደፋና ከዛ ከሊጡ ጋር በጥብጬ ውሃዬን ከልሼ ቁጭ አደርጋለሁ። አንድ ኩፍ ብሎ ሲመጣ በቃ ትጋግሩታላችሁ። ምንም እንትን አይደለም። ምርጥ እንጀራ ነው። እኔ እንደውም አደራርቤው ነው ሳያዩ ሰዎቹ ፍሪጅ ውስጥ ቁጭ ስለማደርገው አደራርቤው ነው ቶሎ እንጂ አላቧራችሁትም። በጣም አሪፍ ነው። ቂጡም እንደምታዩት እና እንደዚህ እያደረግን ብንበላ አሪፍ ነው። ከመግዛት ይሻላል ለማለት ያህል ነው። ውዶች እየወዳችኋለሁ። ሰላማችሁ በክርስቶስ ብዝት ይበልልኝ። ላይክ፣ ሰብስክራይብ፣ ሼር ለምታረጉልኝ ከልብ አመሰግናለሁ። እና ይወጣል። ብዙዎቻችሁ አይወጣም ትላላችሁ፣ ግን ይወጣል። በተለይ የነጩ ዱቄት በጣም አይናለው ስጋግረው። ይሄ ደግሞ ሊጡ በጣም ይቀጥ ማለት ዱቄቱ ቀላጭ ነገር ነው። ሁለተኛው ሆኖ የመዳበሪያው ይቀልጣል። ከዛ አንጻር ትንሽም ሳምሳው እሳትም ገባ ካለው ቁልጥ ይልብኛል ስጋግረው እና ብዙ ስለማይመቸኝ ነው። አንደኛው እንጀራ ደግሞ ዱቄት ደግሞ ሲመጣልኝ ጋግሬ አሳያችኋለሁ ማለት ነው። በዚህ መልኩ ዛሬ ይሄን የሚመስል እንጀራ ጋግሬ ያለው ውዶች አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ለምታደርጉልኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ከልብ አመሰግናለሁ። ሰላማችሁ በክርስቶስ ይብዛልኝ። ሰላም ለሀገራችን፣ አንድነትን ፍቅርን ያብዛልን እያልኩ ሰናበታችኋለሁ ማለት ነው። በቀጣይ ቪዲዮ ደግሞ ፈጣሪ ፈቅዶና ወዶ በሰላም ያገናኘን በሌላ ነገር እስክመጣ ድረስ እና ቻው በሉት። እንግዲህ እንጀራዬን በዚህ መልኩ አስቤ አሳምሬ ጋግሬዋለሁ እና ቻው ውዶቼ፣ መልካም ጊዜ። አሁን ደግሞ ወጤን እሰራለሁ ለራሴ። ወጤን ሰራራ የነሱ ምግብ ጨርሻለሁ። ሲተኙ ደስ ይላል። ቀን ቀን ለሚተኙላችሁ ሰዎች አሰራችሁ ራሱ ቢኖር እንጀራ ጋግራለሁ የራሴ የሀገሬን ምግብ ብትሉ ምንም አይሉም እነሱ። አይ ዱቄት አንገዛም ብሏችሁ በራሳችሁ ገዝታችሁ እንጀራውን የሚገዙበትን ፋንታ ዱቄቱን በርከት አድርጎ ትልቁ መዳበሪያ ቢገዙ ከፍ ያለውን 5 ኪሎ 10 ኪሎ እኛ መንግስት እርዳታ ስለሚያመጣልን ዱቄቱ በሽ ነው ቤት ውስጥ አያልቅም። ለሰው እንሰጣለን እያወጣን እና በዛ ምክንያት በቃ አይቸግረኝም። ዱቄት በፈለኩ መልኩ እሰራለሁ እና ከዛ አንጻር ዱቄቱ ቤት ውስጥ ስላለ በየ3 ቀን በየ4 ቀን የምጋግረው እንጀራ ነሰርጌ
ሊጧንም አነስ አድርጌ ጋግራለሁ። 3 ቀን ተቆየ ሌላ በጠብጣለሁ ዱቄት ማለት ነው። ሌላ ሊጥ እሰራለሁ እና ይህን ይመስላል። ወሬ ያበዛባችሁ ልጆቼ ሰላማችሁ ዝት ይበልልኝ። ቻው